ከአሩሲና ከእስራኤል ከኢራን ለኛ የሚቀርብን የትኛው ነው? እዚህ ወገኒ በወንድሙ በሃይማኖቱ ምክንያት በወንድሙ እየታረደ እየተገደለ አንተ ኢራን እንደዚህ ሆነ አሜሪካ እንደዚህ ሆነ እያልክ የኦርቶዶክሳውያን ግድያ ላይ ለመሸፋፈን ትሯሯጣለህ። እያንዳንድሽ በተለይ ቲክቶከሮች ማለት ነው ዜና ላይ ምሰሩ የተለያየ እንትን ላይ ምሰሩ ምን አገባን እኛ ስለ ኢራን ስለ እስራኤል ምን አገባን? እዚህ ወገን እየሞተ እኮ ነው፣ ጎረቤት እየሞተ ነው። ወንድም ያንተ ደም ኢትዮጵያዊ ወገን እየተገደለ እየሞተ የኦርቶዶክሳውያን ደም ለመሸፋፈን አሩሲ ምናምን እንትን ማን ነው እስራኤል ምናምን ትላል። በጣም ነው የምታሳዝኑት። ገዳዮቹም ነገ ትሞታላችሁ። እሺ ቤተ ክህነት መግለጫ ያወጣችሁ፣ ሲኖዶስ መግለጫ ያወጣ፣ በቃ ቀጣይ መፍትሄውስ ከዛ ቀጣይም ደግሞ ይሞታሉ፣ መግለጫ ታወጣለህ። በቃ በዚህ ነው የምንቀጥለው። እግዚአብሔር ይፈርዳል። እያንዳንዳችሁ ጠብቁ። Россия — это такая страна, которая напрямую управляется Богом. Потому что если это не так, непонятно, как она вообще существует. የታላቁ ሀገር ሩሲያ መሪ የሆኑት ቭላድሚር ፑቲን እንዲህ አሉ። ታላቋ ሩሲያ በቀጥታ የምትመራው በፈጣሪዋ ነው፣ ካልሆነ ግን እንደ ጠላቶቻችን ብዛት ቢሆን ዛሬም መቆም ባልቻልን ነበር ሲሉ መናገር በኢትዮጵያ አርሲ ኦርቶዶክስ የሚደርሰውን ጥቃት እንዲህ ሲሉ አውግዞታል። ኤክስትሪም የሆነው ቴሮሪዝም በአሁኑ ሰዓት ለዓለም ከፍተኛ ስጋትን ደቅኗል፣ በተለይም ለእኛ ለክርስቲያኖች። ለዛም መፍትሄው ታዲያ እነዚያን አጥፊዎች ለአንዴና ለመጨረሻ ጊዜ ማሰናበት ነው ሲሉም ተናግሯል። ፑቲን በአንድ ወቅት በጋዜጠኞች ለቀረበላቸው ጥያቄ የመለሱት መልስ ዛሬን ድረስ የብዙዎችን ቀልብ ይስባል። ጋዜጠኛውም እንዲህ አለ። ቭላድሚር ፑቲን እርስዎ ኦርቶዶክስ እንደሆነ አውቃለሁ፣ እናም አንድ አሸባሪም ቢዞት ምሕረት ያድርጉለታል ሲል ጠየቃቸው። ቭላድሚር ፑቲንም ቆፍጠን ያለ መልሳቸውን እንዲህ ሲሉ ቀጠሉ። የኔ ስራ እነዚያን ክርስቲያን ጠላቶች ወደ ፈጣሪ መላክ ነው፣ ይቅር ማለት ደግሞ የአምላክ ስራ ነው ሲሉ መለሱላቸው። ለዚያም ነው ዛሬ ላይ ሩሲያ ከዓለም ከሽብርተኛ የጸዳች ሀገር ልትሆን የተቻለችው ሲሉ በርካቶች ይመሰክሩላታል። ታዲያ ይህን ተከትሎ ፑቲን በኢትዮጵያ ለሚገኙ ክርስቲያኖች አይዟችሁ፣ ሁሌም ከጎናችሁ ነን፣ ወዳጅ አብይም በዚህ በጽንፈኞች ዙሪያ እንደሚሰሩበት አምናለሁ፣ ያ የማይሆን ከሆነ ግን ሩሲያ እጇን አጣጥፋ የክርስቲያኖችን ስቃይ ተመልካች አትሆንም ሲሉ ሆምጠጥ ባለ ንግግር ሀሳባቸውን ቋጭተዋል። እጅግ አሳዛኝ ዜና ተሰምቷል። ግድያው አሁንም በመቀጠሉ የሚመለከተው አካል እንዲደርስላቸው ሀገረ ስብከቱ ጥሪ አቅርቧል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች መገደላቸው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ከነዚህ ከተገደሉት ውስጥም አንድ ካህን፣ 2 ሴቶችና 18 ወንዶች እንደሚገኙበት ገልጿል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም። እንዲሁም ደግሞ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሚገኙ ሀገረ ስብከቱ አስታውቋል። ስለሆነም ችግሩ ያልተፈታ ስለሆነ ሁኔታው አሳሳቢ በመሆኑ ከፌዴራል ደረጃ ከሚመለከታቸው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲልም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት አስታውቋል። ይድረስ ለበጎቹ ጠባቂ ለአባ ሳዊሮስ። በአዲስ አበባ ምድር እየተዘዋወራችሁ ላላችሁ ብፁዓን አባቶች ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ሥራ አስኪያጅና የቅዱስ ሲኖዶስ አባል በአርሲ ሕዝብ እየደረሰበት ያለው ግፍና መከራ በእሳቸው መግለጫ ብቻ የሚጠቃለል ተግባር እንዳላደለ ከወዲሁ ልናስረዳችሁ ወደድን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በአርሲ ምድር እየደረሰ ያለው ግፍና መከራ ከዓመታት በፊት በሺህ የሚቆጠሩ ባለማተቦች ሲታረዱና በአደባባይ በድሪንድር እየታረሱ ሲቀበሩ እንዲሁ እንባችን አብሰን ቀርተናል። አሁንም በ19 አሁንም በዛሬው ዕለት በአርሲ ምድር እየደረሰው ያለው ግፍና መከራ እባካችሁን ይብቃ በላችሁ በአደባባይ ድምጻችሁ ልታሰሙ ይገባል። በመግለጫ ብቻ የሚወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተገዳዮች መገደል በቂ እንዳላደለም በዚህ ልናስረዳችሁ ወደድን። እስከ መቼ ድረስ ነው የምንገደለው? በምንኖረው በኢትዮጵያ ምድር ነው የምንኖረው፣ በሀገራችን ነው። ለምን ነው በእምነታችን ምክንያት የምንገደለው ብላችሁ ጠይቁልን። ገዳዮቹስ እነማን ናቸው ብላችሁ ብታጣሩልን ምን አለ? እኛ የምንኖረው በሀገራችን እያለ በአሳዳጆች በኦርቶዶክሳውያን ላይ የሚደረገው ግፍና መከራ ይብቃ። ይህንን ድምፅ ኦርቶዶክስ ሆነህ ማተብ አንጠልጥለህ ማለፍ የለብም። ኮፒ ሊንክ ሼር በማድረግ ይህንን መረጃ አዳርሱ። እየሞተ ያለው የእናንተው የኔው እህት ወንድም ነው። መረጃውን ሼር እያደረጋችሁ ለአርሲ ኦርቶዶክሳውያን ድምፅ እንሁን። ራሳችንን ራሳችን እናስከብር።
ከግድያ ጋር ረመዳን ሲመጣ እኔም ቀደም በትልቁም በትንሹ ቪዲዮ ሰርቻለሁ። እንትን ላይ የምን ነበረ ያ አርሲ ላይ ሽርካ ላይ ወደ 21 ኦርቶዶክሳውያን ታርደዋል። 21 ኦርቶዶክሳውያን ትናንትና ታርደዋል። ስቲል ምንም አልመሰለንም። 21 ኦርቶዶክሳውያን በሃይማኖታቸው ምክንያት 21 ኦርቶዶክሳውያን ተገድለዋል። አብዛኞቹ ደግሞ ብዙዎች አካል ጉዳተኞች ለመሆን ምክንያት አካል ጉዳተኞች ሆነዋል። ስቲል ምንም ድምፅ የሆናቸውም የለም። አይ ቲንክ ሚዲያዎች ዝምታ ውስጥ ናቸው ያሉት። በጣም ያሳዝናል። ስለዚህ ዝምታ መምረጥ ጥሩ አይደለም። 21 ኦርቶዶክሳውያን በአንዴ ማለቅ ማለት ይሄ ጤናማ ስለሆነ ማለት ነው። አንድም ሰው መሞት የለበትም። 21 ሰው ደግሞ በጣም ከባድ ነው። 27 ምናምን እያሉም ነው እንግዲህ ከባድ ነው። ኧረ የሽርካ ልጆች ኧረ የት ነው ያላችሁት? ኧረ ተው 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 እባካችሁ ተው። ኧረ ዛሬ ህዝብ እየተጨነቀ ነው። ህዝብ እየተጨነቀ ነው። በጋዶ ያለው በጣም እየተጨነቀ ነው። አንድ መከላከያ እንኳን የለም። አንድ ፖሊስ በሌለበት እንዴት ነው የሚችሉት? ኧረ የመንግስት አካል ጋር ሊደርስ ሼር አድርጉት። ኧረ ሼር አድርጉት። በጣም ቪዲዮ በጣም ሼር አድርጉት ባካችሁ። ድምፅ እንሆናቸው። ምንም ማድረግ ባንችል ባንደርስላቸው ድምፅ እንሆናቸው። ሌላው ይቅርና በእናታችሁ ኢትዮጵያ ስትል ያስጠላብሃል። በሌላው ረሃብ ሆድህን ሞልተ ቁንጣን ያስቸገረ እነግራችኋለሁ። የእናንተ ኢየሱስ ገና ያሰፋታል። ትሰፋለች፣ ትወርሳለች። የሞቱበት ልጆች አሉ። ማልቀስ ያስፈልጋል ማለት ነው። በመጨረሻም ጠቅላዩ በቸርች ውስጥ በድብቅ የተናገሩት ነገር አፈትልኮ ወጣባቸው። እሱ ምንድነው? በዝርዝር እንመለከተዋለን። እንደሚታወቀው በአርሲ ክፍለ ሀገር ያለፉት ጊዜያቶች ዘመነ ሰማዕታት ነበር ብንል የተሻለ ይመስለኛል። ስለ ክርስቶስ ሲሉ የተሰደዱ፣ ስለ ስሙ የተጠሉ እንዲሁም ነፍሳቸውን ያጡ ክርስቲያኖች ቁጥር ከዕለት ወደ ዕለት ቁጥሩ ከፍ እያለ ሲሆን በዚህም ውስጣቸው የተጎዳው ብፁዕ አቡነ ናትናኤልም ከልጆቼ በፊት እኔን አስቀድሙኝ ሲሉ አርሲ ገብተዋል። ዋቀዮ ሲናገርጋሩ ነው አገርጋሩ ወሊኖ ጉቱማ ጉቱን ዋቀዮ ቢረጅረ ሚቲሬ ከናፉ ኑቲሞ ከኒራቴቲ ጉኔ ከንጀለቴ ሲሬስኔ ዴሙ ቀብና የአርሲ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኤልሳ ልጆቻችን አለቁብን ሲሉም በተናነቃቸው የተናገሩ ሲሆን ብፁዕ አቡነ ናትናኤል ለሕዝበ ክርስቲያኑ ያስተላለፉት መልእክት ዋሃቢያን ያስለቀሰ፣ ክርስቲያኖች እንዲበረቱ ያደረገ ድንቅ መልእክት ነው። ብፁዕነታቸው ምን አሉ? ቀጣይስ ምን ማድረግ አለብን? መፍትሄው ላይ እንመክራለን። እነግራችኋለሁ። የእናንተ ኢየሱስ ገና ያሰፋታል። ትሰፋለች፣ ትወርሳለች። ጠቅላዩ በቅርቡ በቸርች ውስጥ ተንበርክከው ትጠፋለች እናንተም ትወርሳላችሁ ሲሉ የተደመጡ ሲሆን የቪዲዮም በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። እንደሚታወቀው የአርሲ ኦርቶዶክሲያን አለኝ በሚሉት ሀገራቸው በነጻነት መኖር ተስኗቸው ዕለት ዕለት ሕይወታቸውን በሰቀቀን መክፋት ከጀመሩ እነሆ ድፍን 2 ዓመታት ከዚያም በላይ አስቆጥሯል። ካህናት፣ ዲያቆናት፣ ሕፃናት፣ አዛውንት በማተባቸው ሳቢያ እንደ በግ ይሸለታሉ። ሕግ አለ ከፈጣሪ በታችም መንግስት ደህንነቴን ያስጠብቅልኛል ብሎ የሚኖሩ ንጹሃን በገፍ ሕይወታቸው እየረገፈ ከጉዳዩ ጀርባ ሆነው ክርስቲያኖችን ለማጽዳት የሚያሴሩት ባለስልጣናትም አንድም ቀን ወጥተው ድርጊቱን አላወገዙም። የሀገሪቱን ሰንደቅ ዓላማም ዝቅ አድርገው አላውለበለቡም። ይህም በከፍተኛ ሁኔታ እንዲጠረጠሩ ያደርጋቸዋል። ለዚያም ነው መንግስት ባለበት ሀገር ዜጎች በጠራራ ፀሐይ ይታገሳሉ፣ ሕይወታቸውም በግፍ ይቀጠፋል። ባላየና ባልሰማ ማለፉን ግን የነሱ የዘውትር ስራቸው ከሆነ እነሆ ሰነባብቷል። በአንድ ወቅት የዛሬ 6 ዓመታት ገደማ ጠቅላይ ወደ ስልጣን መምጣታቸውን ተከትሎ ይህንን ተናግረው ነበር። አድምጠን እንመለስ። ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። ጠቅላዩም በንግግራቸው መግደል መሸነፍ ነው፣ መግደል መዋረድ ነው፣ ፍቅርም ያሸንፋል ሲሉ ቢደመጡም ዛሬ ግን በሀገራችን ኢትዮጵያ ብዙ ዜጎች በድሮን ገሚሱ ደግሞ በማተባቸው ሳቢያ ዕለት ዕለት እያለቁ ነው። ታዲያ ጠቅላዩ እሳቸው በሚመራው ሀገር እንዲህ ያለው ማንነት ሊያነጣጥረ ከጀርባም ባለስልጣናቱን ያሳተፈ ድርጊት ሲፈጸም ተሸንፈው ይሆን እንዴ ለማለትም ያዳዳል። ምክንያቱም አስቀድመው በራሳቸው አንደበት መግደል መሸነፍ እንደሆነ አበክረው ተናግሯል። ፍትህ ለአርሲ ኦርቶዶክሲያን
መጣን እያልኩ በዚህ አካባቢ የምትገኙ ባለማተብ ባለሀብቶች፣ ወታደሮች፣ የህግ ባለሙያዎች ይህች ሰዓት ከሌሎች ወንድሞቻችሁ ጋር በመተባበር አጥፊዎችን ባለመግ የምትጠይቁበት ወንድሞቻችሁንም የምትታደጉበት ማንነታችሁም በግልጽ የሚታይበት ወቅት ነው። ተናበቡ፣ እርስ በርስም አንዱኑ የመጨረሻው መልእክቴ ነው። ኢሳን ገሩ ዋን ይራቲን ወጀኔ ፊ መሌ ኡመኒ አፌን ቀቡ ገረ ፉንዱራቲ ጫለ ወጀቹ ቀብዱ ጀዲያን ለው በቺሴ ወሉማን ወጀነ ጀዲራኒ ብፁዓን አባቶች እስኪ ከሞገዝ በዘለለ ውረዱና የአርሲን ህዝብ ጎብኙት፣ አጽናኑት። ለሞገዝማ የሌሎች ቤተ እምነቶችም ያወግዛሉ። ስለሆነም እባካችሁን ልክ እንደ አቡነ ናትናኤል እንደ ብፁዕ አቡነ ኤልሳ ልጆቻችሁን ጉዳት ሲደርስባቸው ሂዱ፣ አጽኗኗቸው፣ በፋይናንስም ደግፏቸው። ያለበለዚያ ግን በልጅና አባት መካከል የሚኖረው መተማመን ጥያቄ ውስጥ ይወድቃል። አንድ ታሪክ ላንሳና ልንገራችሁ። በግብጽ ኮፕቲክ ኦርቶዶክስ በአንድ ወቅት በስፍራው ጽንፍ ያዘሉ አክራሪ እስላሞች ጥቃት ሰነዘሩ ሲሆን በንጋታው የሀገሪቱ ታላላቅ ጳጳሳት የሃይማኖት አባቶች ጊዜ ሳያጠፉ ወደ ስፍራው ማቅናት ልጆቻቸውን አሳክመው ያለፉትንም አልቅሰው ቀብረው በቃ ተመለሱ እየተባሉ አይ እኛ እንመለስም ከልጆቻችን በፊት እኛ ሰማዕትነትን ተቀብለን እናልፋለን፣ አይናችን የልጆቻችንን መማየት አይፈልግም ሲሉ መናገር መላው ዓለምን ትኩረት ስበው ነበር። በኋላም የግብጽ መንግስት እነዚህ አባቶች ሕይወታቸው ካለፈ ጉዳዩ ዓለም አቀፍ ሆኖ በመውጣት ለስልጣኑ ስላዘጋው ከአካባቢው በርካታ የጸጥታ ኃይሎችን በማሰማራት ለአንዴና ለመጨረሻ ጊዜ ሰላም እንዲሰፍን አድርጓል። አባቶችም ግባቸውን አሳክተው ወደ ስፍራቸው ተመልሰዋል። ከዚህ ምን እንማራለን? ቆራጥነትን እንዲሁም ጥልቅ የሆነ መንፈሳዊነትን እናም ያሰቡትን ማሳካትን ነው።